እንዴ የባህር በር ጥያቄ ማቅረብ ስተቱ ምንድነው? እኔ አንድም ተቃዋሚ እኛን ጨምሮ የባህር በርን በጦርነት እናስመልሳለን ሲል አልሰማሁም። እናንተ ባድመ ላይ ጦርነት ከፍታችሁ 67 ሺህ ህዝብ ሲያልቅ ጦርነቱ ጀስት ነው፣ ፍትሃዊ ነው፣ ጽድቅ ነው። ያለፉት ስርዓቶች ግን ለኢትዮጵያ ሉዓላዊነት፣ አንድነት፣ ለባህር በር ጥያቄ ጦርነት ሲያደርጉ ግን ጠባጫሪነት ነው፣ ወራሪነት ነው። ምን ማለት ነው? ስለዚህ ይሄን ጉዳይ በደንብ ህዝቡ ያቀዋል። ያለፋችሁበት ሂደት ነው፣ ሊካድ የሚችል አይደለም። ሁለተኛ የሉዓላዊነትን ጉዳይ የህዝብ ጉዳይ እንጂ የመሬት ጉዳይ አድርገን አናየውም ብላችኋል። ስህተት ነው። አዎ የህዝብ ጉዳይ ነው፣ የመሬትም ጉዳይ ነው። ባድመ ለምንድን ነው የምትታገሉት? ውሳኔው ጎጆ ይሰነጥቃል ብላችሁ አይደል እንዴ? እንደዛማ ባይሆን ኖሮ የባድመን ህዝብ እኮ ወደ ትግራይ አምጥቶ አስፍሮ ያን ውሳኔ መቀበል ይቻል ነበር። ተገቢ ነው ብዬ ባላምን። መሬትም ወሳኝ ነው፣ የሉዓላዊነት አንዱ ጉዳይ ነው። ያለ መሬት፣ ያለ ወንዝ፣ ያለ ተራራ ህዝብ ሊኖር አይችልም። ሁለቱን አስታርቆ ማየት ተገቢ ይሆናል።